ያ ቃል የምታልፉበትን ማስረዳት ብዙ አይጠበቅባችሁም። ምንም ፍጥረት በእግዚአብሔር አይን ፊት መሰወር አይችልም። ከእርሱ አይን ፊት ምንም ፍጥረት አይሰወርም። የገባበት ጉዳይን የገባበት ቀን አይደለም የሚያውቀው። ነገሩ ሳይመጣ ያውቀዋል፣ መጨረሻውን ያውቀዋል። አንዳንድ የምታልፉበትን ነገር ማብራሪያ አታችሁ አታውቁ? ተንበርክካችሁ እሱ ያብራራዋል፣ እሱ ያውቀዋል፣ አንደርስታንድ ያደርጋል። እንደዚህ ሲያየ እንድትፈቅድለት ነው የሚፈልገው። በራሱ መጠን መጥቶ ይሰራዋል። እኔ መች እዚህ ድረስ አልኩ እስክትሉ ድረስ እምትሄዷትን እያንዳንዷን መንገድ፣ እምትከፍሏትን ዋጋ፣ እምትሰቃዩትን ሲቃይ ያውቀዋል። ከኃጢአት ጋር ያለውን ትግላችሁን ያየዋል። እግዚአብሔር ሆይ አቃተኝ ስትሉ ጸጋ አውቀዋለሁ ይላል። እያየሁ ነው። አንዳንዴ የሚያይ አይመስልም። የሚያይ ከዓይኖቹ ፊት የተደበቅን ይመስለናል። የሚደራረቡብን ነገሮች፣ የሚከቡን ነገሮች እላያችን ላይ ዝግትግት ሲሉ እግዚአብሔር ሆይ አታይም ወይ የሚል ጸሎት ሰምታችሁ ታውቁ? ኧረ ግቡና አንብቡ ሰቆቃወ ኤርምያስን። እንዴ ጸሎታችንን ላለመስማት ራስን በደመና ውስጥ ደበቅ፣ አንተያይም አለው። ለምን ራስን እንዲህ ተደባብቀ ቁጭ ብለህ አለው። ከዛ እግዚአብሔር መጣና አፍህን ወደ መሬት ውስጥ ቅበርና ጩህ አለው። ለምን? እንዳይሰማ፣ ሰው ብዙ እንዳይሰማ። እኔ እየሰማሁ ነው አለው። እኔ አታየኝም አለቅን ሲሉት እያየው ነው። እና ብዙ አትጩ፣ ቀና አድርጋው ቅበር አፍህን ወደ ውስጥ ጩህ። ሰውስ አትጩ ካልከው እንደምንም ሜዳ ፈልጎ ይጮሃል። ሰው የሌለበት ዝም አይልም። እግዚአብሔር እየሰማው ነው ይላል። ሰምቻለሁ። ያያል፣ መንገዳችሁን ያያል፣ ሲቃያችሁን ያያል፣ ትግላችሁን ያያል፣ ትጋታችሁን ያያል። ጥሩ ነው። አቃተኝ በጣም ጥሩ ቃል ነው። አልቻልኩም በጣም ትክክለኛ ጸሎት ነው። አይቼዋለሁ ይላል። እሱን የፈለግኩት ይላል። እወጣዋለሁ እንዳትሉ ዝርግፍ አርጉት። ፊቱ እንደዚህ መጥቶ ብትንትን አርጎ ግጥምጥም አርጎ ሰካክቶ ሕይወትን መልሶ ይሰጣል። በእግዚአብሔር አይን ፊት የተሰወረ ምንም ፍጥረት የለም። ባይዘዌ ጀጅመንታል አይደለም ቃሉ። እግዚአብሔር አይቶ ሲያይ ይፈርድብሃል አይነት አይደለም ድምፁ፣ ያግዝሃል ነው ድምፁ። ባይዘዌ አሁን ወደ እረፍት ለመግባት እየተሰቃያችሁ ነው፣ አያቃታችሁ ነው። እምትሄዱትን እያንዳንዱን መንገድ ዲቴል እንደዚህ አየዋለሁ ነው። ምንም አይነት ነገር በእኔ ፊት ሲንቀሳቀስ እንደዚህ አየዋለሁ። መንገዳችሁ ነው አታስረዱኝም። ምንም ኮንሲልድ አይሆንም። እኔ ፊት ብትን ያላችሁ ናችሁ። አይ ቅልጥም ጅማታ አጥንቴን ነው የሚያዩ፣ የተገረፉትን ግርፋት ስትራይፕሴን ምናምን ስትሉ አይ ነፍስና መንፈስ ምኞትና ሐሳብህን እመረምረዋለሁ፣ ዲቴክት አረጋለሁ። እንደዚህ ቃሉ ከምን ጋር መሰላችሁ የሚያያዘው? ከፕሮሰስ ጋር አይደለም የሚያያዘው። እግዚአብሔር ሲያይ እንደዚህ ያየ አይደለም፣ ኢንስታንት ነው። ምናልባት አሁን እኛ በጣም ፈጣን ነገር የምናውቀው ማይክሮ ሰከንድ ነው። ከዛም ይልቅ ወዲያው ሁሉን ያውቃል። እየገባው አይመጣም። አሁን እኛ ገባቸው እንደዛ ስለሆነ የሚገባን እግዚአብሔርም እንደዛ ስለሚመስለን ነው። በጸሎት ብዛት እንደምትሰማው አትቁጠሩ አለ ጌታ ኢየሱስ። ደርድረ ምን መሰለ የጸሎት ሲሪየስ ምን መሰለ ዛሬ እንጸልይ፣ አሁን ነገ ደግሞ እግዚአብሔር ሆይ እንደዛ ተግባብተናል እያልኩ ያለሁት ገብቷቸው ሁሉን ያውቃል። እንግዲህ መጽሐፍ ቅዱስ በጣም ፈጣን ብሎ ያስቀመጠው ብሊንክ ነው፣ በአይን ቅጽበት። አሁን ከዛም አይ ቲንክ ማይክሮ ሰከንድ ናኖ ሰከንድ ከዛም ያንሳል። በቃ እንደዛ ወርዱ ድቅቅቅቅ ብሏል። ከዛም በሚፈጥን መንገድ እግዚአብሔር ኦልሬዲ ሁሉን ያውቃል። ጌታ ኢየሱስ ክርስቶስ ያላቸው እሱን አውቃለሁ። አንድ በጣም ልቤን የሚነካኝ ቃል አለ። ጌታ ኢየሱስ ክርስቶስ ሊሄድ ሲል ጴጥሮስን ጠብቅ ሲለው ትወደኛለህ ሲለው ጌታ ሆይ እንድወድ አንተ ታውቃለህ አለው። ኦልሬዲ በአንተ ፊት ነው አላስረዳህም። እንደው በጣም ወዳል አለለም አንተ ታውቃለህ እንዴ? ለምን መሰለ ዓለም በሙሉ ቢከዳ አልከዳህም ሲል ዶሮ ሳይጮህ ሶስት እዛው አይ አሁን ጴጥሮስ ያለው ነው ሰው ሁሉ እነዚህ 11 አታም እንደ ያስታውቃል። ያም ይሁዳን በርበር እያየ ነው። እነዚህም በሙሉ ሕያጅ ናቸው። እኔ እንደዚህ መቃብር አብረን ነው የምንገባው ሲለው ጌታ ኢየሱስ እንደውም ፈጠና አለው አንተ ነህ ሶስት የምከደኝ ሲለው ካደው ብቻ አይደለም የሚለው አይደለ። እንደውም አንደኛው ከወንጌል ጻፊ ኢየሱስን አይቶ ሊረግመው ጀመረ የሚል ቃል አለ። ጴጥሮስ ረገመው መካድ ብቻ። ከዛ ዛሬ መጥቶ ትወደኛለህ ሲለው ጴጥሮስ ኦፍ ኮርስ ነው እንዴ ያለ። ጌታን እንደዚህ ያለ ጴጥሮስ እንደወደህ አንተ ታውቃለህ። ምን ማለት ነው? እንደምወዳችሁ ታውቃላችሁ እንደሚባለው አይደለም። በልቤ ውስጥ ያለውን ያንተን የመውደዴን መጠን ታውቀዋለህ። ኢቭን እኔ እንኳን ልለካው አልችልም ማለት አንተ ታውቃለህ። ስለዚህ አሁን ሪስፖንሲብል ስታረገኛው
መጠኑ አንተ እጅ ላይ አለ፣ እኔ አይደል አንተ ታውቃለህ ሲለው እንግዲያው አይደል ያለው። ጌታችን ኢየሱስ ክርስቶስ ሁሉን ያውቃል፣ ምንም አናቅም። በጣም ነው የምናሳዝነው። ስለ ራሳችን ራሱ ሰው ነው የሚነግረን። በጣም ነው ማዝነው። ምንም አናቅም፣ ኢንፎርምድ ነን። ዝም ብሎ በጣም ጥቃቅን መረጃ ነው ያለን እንጂ ምንም አናቅም። የጥላሁን ሲቃ፣ የጥላሁን ቻሌንጅ፣ የጥላሁን መከራ፣ የጥላሁን ከኃጢአት ጋር ያለ ግብ ኢየሱስ ይገባዋል፣ ይራራልኛል። አዲስ አበባ እየተራመድኩ ያለ አቅቶኝ ሶድቅ ይሄንኑ መንገድ እኔ ቅፍርናሆም ሄጄዋለሁ እና ተነስና በዚህ በኩል እለፍ ይለኛል። አባት ፊት ስለው ደሜን ይዤ ቀርብልሃለሁ። እኔ የኢየሱስ የክህነት ሥራ ለጥላሁን የኃጢአት ማበረታቻ ሳይሆን በጽድቅ የበለጠ ጨክኜ በእግዚአብሔር ፊት እንድቆም የሚያደርግ ብቃት ነው። አያችሁ፣ አሁን የኢየሱስ ደም አለ ተብሎ እንደተፈለገ አይኮንም። ምክንያቱም ያንን ክቡር ደም ያክፋፋ የሚል ደግሞ ጥቅስ አለ። እነሱ እንደርስበታለን። አልሰሪለትም ኃጢአቱን ማለት እግዚአብሔር ልጁን ኢየሱስ ክርስቶስን በመካከል አስገብቶ ያንን ክቡርና ንጹሕ ደም አፍስሶ ጥላሁንን ወደ እኔ አስጠጋልኝ አቅርብልኝና ልቀበለው ሲል ያንን እግዚአብሔር ያቀረበውን መንገድ ምንክ እግዚአብሔር አይታገሰኝም። በዛ በኩል አረጌ ግን ጸጋ። ምክንያቱም እዚህ ቁጥር 16 ላይ እንደዚህ የሚል ቃል አለ፣ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት በክርስቶስ ኢየሱስ ደም በኩል ጸጋ ተፈልጎ ወደማይታጣበት የጸጋ ዙፋን፣ ስሙ ራሱ ዙፋን አረሚው የጸጋ የመለኮት ብቃት ዝም ብሎ ወደ ሰው የሚፈስበት ዙፋን ማለት ነው። በክርስቶስ ደም በኩል ቀርበል። ምን ልታረግ? ምሕረትን ልቀበል። ያለፈ ነገር አለ፣ ምሕረትን ልቀበል። ከዛ በኋላ ደግሞ ሲሄድ የሚረዳኝን ጸጋ እንዳገኝ። በጣም በብዙ ነገር ውስጥ መውደቅ መነሳትና ከሆነ ቀረቡ። በታላቁ ሊቀ ካህን በኩል ወደ እግዚአብሔር ዙፋን ተጠጉ። ኢየሱስ ያቀረበው መስዋዕት ለዘላለም በቂ ነው። በየዓመቱ ኢየሱስ አይሞትም። አንዴ የከፈለው መስዋዕት እግዚአብሔር ለዘላለም አርክቶታል። ስለዚህ እኔ በድካሜ እየተመካው እየተማመንኩ እንድኖር ሳይሆን ድካሜን ይዤ ቀርቤ ምሕረት እቀበላለሁ። ከዚህ በኋላ ጸንቼ እንድራመድ ጸጋ አገኛለሁ። ኢትስ ብሪጅ። የእግዚአብሔር ቃል አይዋሽም፣ እውነት ነው፣ ሰይፍ ነው። እግዚአብሔር ሁሌ ጻድቅ ነው፣ በትክክል አይምርህም። ታዲያ እንዴት አድርጌ ነው ልኖር የምችለው? የክርስቶስ ኢየሱስ የመስቀል ሥራ በሰማያት ያለፈ። የቀደመው ኪዳን ላይ ያሉ ካህናት ወደ ምድራዊቱ ድንኳን የገቡት፣ ኢየሱስ ወደ ሰማይ ነው የገባው። እነሱ በየዓመቱ የኮርማ የጠቦት ምናምን ደም ነው ይዘው፣ ኢየሱስ የራሱን ደም ነው ይዞ የቀረበው። እነሱ በየዓመቱ ይገባሉ። ቀጥሎ ሲያረጁ ሪታየር ያደረጉና ልጃቸው ይተካል። ጌታ ኢየሱስ ክርስቶስ ለዘላለም ካህኔ ነው። አያረጅም፣ አይደክምም።